ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻልም። በአንድ መጽሐፍ ስለሳቸው ነብዩ አለይሂ ሰላቱ ወሰለም ጋር አብረን ከሆነ በሰለዋት ከሆነ ውሏችን ሰለዋት ማደራችን ሰለዋት ሙስሊምነታችሁ እንደ ወንጀልታይ እናታችን ኸዲጃ ረዲየላሁ ዐንሃ አስባችሁታል ረሱል አለይሂ ሰላቱ ወሰለም እጃ አስባችሁታል ረሱል አለይሂ ሰላቱ ወሰለም እጃ ዲናችን ወይም ኢስላም ይሄን ነሺዳ ለናፈቀው እንድመላክለት የሴቶቹን ነገር አደራል ወተቁል አላዋቂዎች ምን አሉ ሲኮራብህ ኮራበት እስልምና ሴትን ጨቆነ በዱላ በቶርቸር ቢስሚላሂር ረህማን ሰሞኑ ቲክቶክ ላይ ሳይ ጭራሽ ሙዚቃን ሐላል ወላሂ ይሄን የቁርአን ድምጽ ለ15 ሰው ሼር ቢታደርግ ምን ያህል አጅር ነው። የዲን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመስጊዳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመድረሳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ልጃችን ጉንፋን እንኳን ሲይዘው አንችልም። ዲናችን ጉንፋን ሲነካው መቻል የለብንም። ሊያንገበግበን ይገባል። በቃ እኔ ነኝ የዚህ ዲን ባለቤት እኔ ነኝ። የሆኑ አካሎች አይደለም ዲን አላህ መርጦ የሰጠ ይህን ጸጋ የመጠበቅ ግዴታ አለ።